እንደዋለልኝ ይሰማኛል። ታውቃለህ አንድም ቀን ስሰግድ ዱዓ ሳደርግ አይኔን መልስልኝ ብዬ ለምኜው አላውቅም። አልፈልግም። አይንህን እንዲመልስልህ አትፈልግም? አልፈልግም። ለምን? ምክንያቱም የውመል ቂያማ በዚያ ምክንያት አላህ አዝኖልኝ ቅጣቴን ይቀንስልኛል ይሆናል። ከአላህ ፊት በወንጀል ያፍሬና ተናንሼ ስቆም በቁርአን ምን ሰራህ ብሎ ሲጠይቀኝ አይነ ስውር ሆኜ በማሐፈዜ አዝኖልኝ ሊምረኝ ስለሚችል ዛሬ በዱንያ ማየቱ ይቅርብኝ። አላህ የፈለገውን ማህሪ ነውና እኔንም ይምረኝ ይሆናል። አልহামዱሊላህ አላህ እኔን በቁርአን አልቆኛል። ወደ ፈለኩበት ቦታ መሄድ ስፈልግ ብቻዬን እሄዳለሁ። ማንም እንዲመራኝ አልፈልግም። አባቴ ግን ስለኔ ሁሌም እንደተጨነቀ ነው። በዚህ ቅጽበት የሆነ ነገር ትዝ አለኝ። ዛሬ በዓለም ላይ የሚገኙ በርካታ ማየት የሚችሉ ሙስሊሞች ቁርአን ከማሐፈዝ መዘናጋታቸው አሳዘነኝ። ያ አላህ ነገ አላህ ፊት ሲቀርቡ ምን አይነት ምክንያት ያቀርቡ? ተካሰሉ عن حفظ القرآن يا الله ماذا ستكون حجتهم عند الله؟ الحمد لله على كل حال. ما شاء الله يا شيخ معاذ أنا علمت أنك أنت عندك قاعدة لابن القيم. በሁሉም ነገር አላህን አመሰግናለሁ። ማሻአላህ ሼኽ ሙዓዝ የታላቁን ዓሊም የኢብኑል ቀይምን መርህ እንደምትከተል ሰምቻለሁ። አዎ መርህህ ምንድነው? ኢብኑል ቀይም አላህ ይዘንላቸውና እንዲህ ይሉ ነበር፣ አላህ በባሪያው ላይ አንድን በር አይዘጋበትም ከእዝነቱ የሆነ ሁለት በሮችን ቢከፍትለት እንጂ። ያ ማለት በጓደኞች መካከል ሆነ እነሱ ሲጫወቱ አንተ እንደነሱ መጫወት ባለመቻልህ አትከፋም ማለት ነው? በፍጹም አይከፋኝም። አንዳንድ ሰዎች አይናቸው ስለማያይ እንደ ጉድለት ይታያቸዋል ብዬ ነው። አልዋሽም፣ ልጅ እያለሁ አንዳንድ ጊዜ ይከፋኝ ነበር። በአሁኑ ሰዓት ግን ፍጹም አልከፋም። የአላህን ውሳኔ ወድጄ ተቀብዬዋለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ በሁለት ወዳጆቹ ወይም አይኖቹ ፈትኖት የሰበረን ሰው በጀነት ይክሰዋል። አላህ የጀነት الفردوس ወራሾች ያድርገን። اللهم الله أن نكون من ورثة جنة الفردوس. اللهم آمين. فرت همومي وانشرح قلب مهموم لما تليتك كل الأحزان فرت يا محكم القرآن يا مسكن ختوم أنفاسي من دونك أبد ما استقام.